ሰበር ዜና ከመቀሌ ተሰምቷል። ጀነራል ታደሰ ወረደ መታገታቸው ተሰማ። ጀነራል ታደሰ ወረደ ዶክተር ደብረጽዮን ገብረ ሚካኤል ባሰማሯቸው የህወሓት ወታደራዊ ኃይሎች መታገታቸው ተረጋግጧል። ጀነራሉ እጃቸው ላይ በርካታ የህወሓት ሚስጥሮች በመኖራቸው እገታው ተፈጽሞባቸዋል ተብሏል። አብራችሁን ከቆያችሁ በቀዳሚነት ታደምጡታላችሁ። የአብይ አህመድ አማካሪና የቅርብ ሰው ዲያቆን ዳንኤል ክብረት በድንገት ከስልጣናቸው መነሳታቸው ተሰምቷል። ዳንኤል ከሰራተኞች በተነሳባቸው ቅሬታ ምክንያት ከፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢነት መነሳታቸውን ለሚዲያችን ቅርበት ያላቸው ምንጮች ጠቅሰዋል። ተጨማሪ ያለን ሰኞ ግንቦት 24 ቀን 2018 ዓ.ም ስራ ዝግ ነው ተባለ። ግንቦት 24 ቀን 2018 ዓ.ም በመላ ሀገሪቱ በፌዴራልና ክልል መንግስታዊ ተቋማት እንዲሁም የግል ተቋማት ስራ ዝግ ሆኖ ይውላል ተብሏል። ዝርዝሩን እናደርሳችኋለን። የአዲስ አበባ ከንቲባ አዳነች አቤቤ ለኦሮሚያ ክልል ልዩ ጥቅም ለማስገኘት እየሰሩ ነው ተባለ። ከንቲባዋ የኦሮሚያ ክልል ከአዲስ አበባ ከተማ ልዩ ጥቅም ማግኘት የሚቻልባቸውን መንገዶችም እያፈላለጉ ነው ተብሏል። ተጨማሪውን ይዘናል። ከውጭ በተሰማ ሰበር መረጃ በጋዛ የሐማስ ወታደራዊ ክንፍ አዲሱ መሪ መገደላቸው ተሰማ። የእስራኤሉ መከላከያ ሚኒስትር እስራኤል ካትስ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጋራ በሰጡት መግለጫ መሐመድ ኦዴህ መወገዳቸውን አረጋግጠው የጦር አዛዡ በገሃነም ጥልቅ ውስጥ ካሉ አጋሮቻቸው ጋር እንዲገናኙ ፈቅደንላቸዋል ሲሉም ገልጸዋል። በዝርዝር እናደርሳችኋለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ ተጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ጀነራል ታደሰ ወረደ መታገታቸው ተሰማ። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጀነራል ታደሰ መታገታቸውን የፈረንሳዩ ጋዜጣ ይፋ አድርጓል። ጀነራሉ ወደ አዲስ አበባ እንዳይጓዙና ለፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ምክንያት መታገታቸውን ጋዜጣው ዘግቧል። ጋዜጣው ጀነራል ታደሰ በህወሓት ኃይሎች መታገታቸውን አረጋግጧል። ህወሓት ከአንድ ወር በፊት ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ጀነራል ታደሰ ላይ መፈንቅለ መንግስት ካከናወነ በኋላ ጀነራሉ ጠፍተው ከርመዋል። ከዚህ መፈንቅለ አስተዳደር በኋላም በአደባባይ ያልታዩት ጀነራል ታደሰ የተጣፉ በሚልም ብዙ ሲጠየቁ ነበር። ለዚህ ጥያቄ መልስ የሚሆን መረጃ ዛሬ ይፋ ሆኗል። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ለጉዳዩ ሰማ ያለውን መረጃ ምንጮችን ዋቢ አድርጎም ይፋ አድርጓል። ጀነራል ታደሰ ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው እንደሚገኙ ጋዜጣው አረጋግጫለሁ ብሏል። ጀነራል ታደሰ ወደ አዲስ አበባ እንዳይጓዙና በዚያም ከፌዴራል ባለስልጣናት ጋር እንዳይገናኙ በሚል በህወሓት ቁጥጥር ስር ናቸው በማለትም ጋዜጣው ዘግቧል። የአፍሪካ ኢንተለጀንስ ዘገባ እንደሚያመላክተው ይህ እገዳ የተጣለው በጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ አሰባሳቢነት ባለፈው ሳምንት በአዲስ አበባ ምክር ቤት መመስረቱን ተከትሎ ነው። የእነ ጀነራል ጻድቃን የአዲስ አበባው ምክር ቤትም ህወሓትን በአጭር ጊዜ አስወግዶ ክልሉ ለመቆጣጠር አቅዷል። ህወሓት ጀነራል ታደሰን ወደ አዲስ አበባ ኮብልለው ከአዲሱ ምክር ቤት ጋር እንዳይቀላቀሉ በሚል ነው ጀነራል ታደሰን የቁም እስረኛ ያደረጋቸው ብሏል ዘገባው። ጀነራሉ ብዙ ሚስጥር የሚያውቁና ህወሓትን አደጋ ላይ ሊጥሉ የሚችሉ ሰው በመሆናቸው እንደሆነም ጋዜጣው አብራርተዋል። ከአፍሪካ ኢንተለጀንስ መረጃ መረዳት እንደተቻለውም ህወሓት ጀነራሉን ለማገት የወሰነው በሁለት አበይት ምክንያቶች ሲሆን አንደኛው ጀነራሉ የእነ ጻድቃን ምክር ቤት እንዳይቀላቀል፣ ሁለተኛው ደግሞ በጀነራሉ እጅ ላይ በርካታ የህወሓት ሚስጥሮች በመኖራቸው ነው ተብሏል። ዲያቆን ዳንኤል ክብረት ከስልጣናቸው ተነሱ። የጠቅላይ ሚኒስትሩ አማካሪና የቅርብ ሰው ዲያቆን ዳንኤል ክብረት ከስልጣን መነሳታቸው ተዘግቧል። ዲያቆን ዳንኤል የፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ የነበሩ ሲሆን ከተቋሙ ሰራተኞች በተነሳባቸው ቅሬታ ምክንያት ከቦርድ ሰብሳቢነታቸው መነሳታቸውን ለሚዲያችን ቅርበት ያላቸው ምንጮች ጠቅሰዋል። በምትካቸውም የኮሚኒኬሽን ሚኒስትሯ ወይዘሮ እናታለም መለስ ተተክተዋል ተብሏል። ይሁን እንጂ ይህን የስልጣን ሽግግር በተመለከተ ከፋና ብሮድካስቲንግ ኮርፖሬሽን ሆነ ከመንግስት በኩል የተባለ ይፋዊ ምላሽ የለም። ሰኞ ግንቦት 24 ስራ ዝግ መሆኑ ተገለጸ። ግንቦት 24 ቀን 2018 ዓ.ም በፌዴራልና ክልል መንግስታዊ ተቋማት እንዲሁም የግል ተቋማት ስራ ዝግ ሆኖ ይውላል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓ.ም የሚካሄደውን የሰባተኛውን ጠቅላላ ምርጫ የድምፅ አሰጣጥ በተመለከተ ማብራሪያ ሰጥቷል። ቦርዱ ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ የፌዴራልና የክልል መንግስታዊ ተቋማት ግንቦት 24 ቀን 2018 ዓ.ም ስራ ዝግ እንዲያደርጉም ጥሪ አቅርቧል።
ዜጎች ዕለቱን ለድምጽ መስጫ ብቻ መጠቀማቸው ስለሚያስፈልግ በፌዴራልና በክልሉ የሚገኙ ማንኛውም መንግስታዊ ያልሆኑና የግል ተቋማትን በተመሳሳይ ግንቦት 24 ቀን 2018 ዓ.ም ዝግ እንዲያደርጉም ጥሪ አቅርበዋል። የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆስፒታሎች፣ የዕለት ተዕለት አገልግሎት ሰጪዎችም፣ ሆቴሎች፣ ሬስቶራንቶች የትራንስፖርት አገልግሎት በዝግ ቀናት የሚያደርጉትን አገልግሎት በተመሳሳይ እንዲያከናውኑ የመተባበር ግዴታው እነዚህን ተቋማት እንቅስቃሴ መዘጋት እንደማያስገድድ አስታውቋል። የትራንስፖርት አገልግሎት በተለመደው መንገድ የሚቀጥል ቢሆንም ዜጎች ድምጽ ከመስጠት ውጪ ከፍተኛ እንቅስቃሴ የሚፈልጉ ሁነቶችና እቅዶችን እንዳይዙና እንቅስቃሴዎችንም ድምጽ ለመስጠት ብቻ እንዲያደርጉም ምርጫ ቦርዱ አበረታቷል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለበት ልዩ ጥቅም በግልጽ ውይይት እንደተጀመረ ተናገሩ። ከዚህ ቀደም ክልሉ ከከተማዋ ማግኘት ስላለበት ልዩ ጥቅም በግልጽ የተቀመጠ ነገር አለመኖሩን አዳነች የጠቀሱ ሲሆን አሁን ግን በጉዳዩ ዙሪያ ውይይት እንደተጀመረ የገለጹት ከቢቢሲ አፋን ኦሮሞ ቋንቋ ጋር ባደረጉት ቃለ ምልልስ ላይ ነው። ሆኖም ውይይቱ የተጀመረውን በአስተዳደሩ ውስጥ በክልሉ መንግስታት ደረጃ ወይንም በአስተዳደሩና በክልሉ መንግስት መካከል ሊሆን አይሆን በቃለ ምልልሱ ላይ በግልጽ አልጠቀሱም። አዳነች ከተማዋ ከህግ አግባብ ውጪ በዙሪያ ወዳሉ አካባቢዎችም እንዳትስፋፋ ወሰን እንደተበጀላትም ጠቁመዋል። የከተማ አስተዳደሩ በከተማዋ ትምህርት ቤቶች በሚያካሂደው የተማሪዎች ምገባ መርሃ ግብር በክልሉና በከተማ አዋሳኝ አካባቢዎች ያሉ ተማሪዎችን ጭምር በማቀፍ የአዋሳኝ አካባቢዎችን ተማሪዎች የምገባ ወጪ አስተዳደሩ እየሸፈነ መሆኑንም ከንቲባዋ ተናግረዋል። ከውጭ በተሰማ ሰበር መረጃ በጋዛ የሐማስ ወታደራዊ ክንፍ አዲሱ መሪ መገደላቸው ተሰማ። የእስራኤል መከላከያ ኃይል በትላንትናው ዕለት ግንቦት 18 ቀን 2018 ዓ.ም በጋዛ ከተማ ውስጥ በሚገኝ የመኖሪያ ህንፃ ላይ በወሰደው የታለመ የአየር ጥቃት የሐማስ ወታደራዊ ክንፍ ወይንም የእዝ አል-ቃሲም ብርጌድ አዲስ መሪ የሆኑትን መሐመድ ኦዴህን መገደላቸውን አስታውቋል። ይህንን ማስመልክቶ የእስራኤሉ መከላከያ ሚኒስትር እስራኤል ካትስን ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጋራ በሰጡት መግለጫ መሐመድ ኦዴህ መወገዳቸውን አረጋግጠው የጦር አዛዡ በገሃነም ጥልቅ ውስጥ ካሉ አጋሮቻቸው ጋር እንዲገናኙ ተደርጓል ሲሉም ገልጸዋል። የእስራኤል የደህንነት መስሪያ ቤት መሐመድ ኦዴህ እንደ አውሮፓውያን አቆጣጠር በጥቅምት 7 የ1221 ሰዎች ህይወት በጠፋበት ጥቃት ወቅትም የሐማስ የስለላ መሪ የነበሩና በእቅዱ ላይ ቀጥተኛ ተሳትፎ የነበራቸው ቁልፍ ሰው መሆናቸውንም በምክንያትነት ጠቅሷል። አዲሱ አዛዥ መሐመድ ኦዴህ ይህንን የጦር ክንፍ መሪነት ቦታ የተረከቡትም ከተገደሉበት ዕለት ከ11 ቀናት በፊት ብቻ የነበረ ሲሆን ይህም የሆነው የቀድሞ መሪ እዝ አልሃዳድ ግንቦት 7 ቀን 2018 ዓ.ም በተመሳሳይ በእስራኤል የአየር ጥቃት መገደላቸውን ተከትሎ ነበር። ሐማስ በበኩሉ እስካሁን ድረስ ስለ መሐመድ ኦዴህ መገደል ሆነ ስለ ጥቃቱ በይፋ የሰጠው ማረጋገጫም ሆነ ማስተባበያ የለም። ዜናዎቻችን አበቃን። በሰላም ቆዩን።